ቤት ውስጥ እናትና ልጅ እያወሩ ነው። ልጅ መሪም ስትባል እናት ደግሞ ዘይነብ ትባላለች። ከዛ ነገ የልጇ ሰርግ ነበረ፣ ማለትም የመሪም ሰርግ ነበረ። ለልጅቷ ታዲያ ምንም አይነት ፉስታን አልነበራትም፣ ማለትም ለሰርጉ የምትለብሰው ማለት ነው። እማዬ ይህንን ለብሼ ልሄድ ነው አሁን ከሰርጉ እንደዚህ ብዬ ልቀርብ ነው፣ ምንም ነገር እኮ የለኝም ምናምን ትላለች። ድሆች ስለነበሩ እናቲቱ ምንም ማድረግ አልቻለችም። ልጄ ሰው ልጅ እኮ የሚያምረው በልብስ ብቻ አይደለም፣ ሪዳ ይኑርሽ፣ ወይም ባለሽ ነገር ውደጂ፣ ተቀበይ ያለሽን ነገር አልሐምዱሊላ በይ ልጄ ምናምን ትላታለች። ከዛ በኋላ እሺ እማዬ ምናምን ብላ እናቷ እንዳታዝንባት እናቷን እቅፍ አደረገች እና እሺ ብላ ተኛች። መሽቶ ስለነበረ ማለት ነው። ነገር ግን እናቷ መተኛት አልቻለችም። ከዛ ከመንጋቱ ላይ ተነሳችና ሄደች እና ምንድነው ያደረገችው? የድሮ የቤተሰቦቿ ማስታወሻ የነበረ እንትን ነበራትኝ፣ የሆነ ሰዓት ነገር ነበራትኝ። እሱን ወሰደች እና ሸጠችው። ነገር ግን በቂ አልነበረም ፉስታኑን ለመግዛት ማለት ነው። ከዛ ምን አደረገች? ሄደች እና ደሟን ሸጠችው። ደም የሚያስፈልጋቸው ሰዎች ደሟን ሸጠችው ማለት ነው። ታዲያ ደሟን ሲቀዱ በጣም ብዙ ተቀደታ ስለነበረ እናቲቱ በጣም ሰውነቷ እንትን የሆነ አስፈር ሆነ፣ ወይ ደግሞ ወደ ቢጫነት ተቀየረ። ሰውነቷ እንዳለ ድቅቅ አለች። ከዛ አመጣችና ፉስታኑን ገዝታ ሰጠቻት ለልጇ ማለት ነው። ልጇ መሪም በጣም ተደሰተች እና ይማዬ እንዴት አመሰግናለሁ፣ እንዴት ልታደርጊው ትችያለሽ? ይሄንን እንዴት አልቻልሽ? ማን አበድሮሽ ምናምን ስትላት ያንቺ ሰዓዳ ወይም ያንቺ ደስታ ከሁሉም ነገር ይበልጥብኛል ልጄ ያንቺ ስትደሰች ጀነት የገባሁ እስከሚመስለኝ ድረስ እደሰታለሁ እና ያንቺ ደስታ ይበልጣን ከሁሉም ነገር። አብሽሪ፣ እኔ እናትሽ ከየትም ማመጣሁት ከየት አምጥቼልሻለሁ፣ ፉስታንሽን ልበሽና ይመርብሽ አለቻት። ከዛ መሪም እሺ እማዬ ምናምን ብላ ልብሷን ለበሰች እና ፉስታኗን በጣም ቆንጅዬ ሆና ከሰርጓ ዋለች። ታዲያ ወደ ማታው ላይ እናቲቱ እየደከማት መጣ፣ ሰውነቷ ድቅቅ እያለ እየደከማት መጣ። ከዛ ልስገድ ምናምን ብላ ወደ ቤቷ ገባች። ወደ ቤት ስትገባ ግን መሪም እየተከታተለቻት ስለነበረ ልጇ አብራት ትገባለች። ከዛ እናቲቱ ስጁድ ላይ ሄደች እና ቁጭ ብላ ዱዓ እያደረገች ነበረ። እማዬ ደህና ነሽ ስትላት ትንሽ ነው ልጄ ትንሽ ነው አለቻት። ከዛ እማዬ ያንቺ ደስታ ከሁሉም ነገር ይበልጥብኛል፣ አላህ ይጠብቅልኝ፣ አላህ ረጅም እድሜ ይስጥሽ ምናምን አለቻት። እሺ አለች። ከዛ ቆመች። ከሰላት ቆማ እየሰገደች እያለ ወደቀች። ስትወድቅ ዞር ስትል መሪም እናቷ ወድቃለች። እማዬ ምን ሆነሽ ነው ምናምን ብላ ቀጥ ስታደርጋት እናቲቱ አሸልባለች ወደማይቀረው። ልጅቷ አለቀሰች ምናምን ላይ ሀያተ ሊመን ቱናዲ። ከዛ በኋላ ምንም ማድረግ አልቻለችም። እዚህ ላይ ምንድነው የምንማረው ነገር? እናቶች ለኛ ብለው እስከ መሞት እንደሚደርሱ ብዙ ጊዜ ምንድነው